ምዕራፍ 35 እግዚአብሔር ያዕቆብን እንደባረከው። እግዚአብሔርም ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከዔሳው ፊት በሸሸ ጊዜ ለተገለጥኩልህ ለእኔ መሠዊያን ሥራ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ ከእናንተ ጋር ያሉ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐንም ሁኑ። ልብሳችሁንም እጠቡ፣ ተነሱና ወደ ቤቴል እንውጣ። በዚያም በመከራዬ ቀን ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ከመከራም አድኖ ላሻገረኝ ለእግዚአብሔር መሠዊያን እንሥራ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቻዎች ለያዕቆብ ሰጡት። ያዕቆብም በሴቄም አጠገብ ካለችው ዛፍ በታች ቀበራቸው፣ እስከ ዛሬም ድረስ አጠፋቸው። እስራኤልም ከሴቄም ሄደ፣ እግዚአብሔርንም መፍራት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የእስራኤልንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም ከእርሱ ጋርም የነበሩ ሰዎች ሁሉ በከናን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያን ሠራ። የዚያንም ቦታ ስም ቤቴል ብሎ ጠራው። እርሱ ከወንድሙ ከዔሳው ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች። ከቤቴል በታች ባላን በሚባል ዛፍ ስር ተቀበረች። ያዕቆብም ስሙን የልቅሶ ዛፍ ብሎ ጠራው። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና በሎዛ ተገለጠለት። እግዚአብሔርም ባረከው። እግዚአብሔርም አለው፣ ስምህ ያዕቆብ አይባል፣ ስምህ እስራኤል ይባል እንጂ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ አምላክህ እኔ ነኝ፣ ብዛ ተባዛም። ሕዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገሥታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ ከአንተም በኋላ ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር የተነጋገረበትን ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልትን ተከለ፣ የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ቦታ ያም ቦታ ቤቴል ብሎ ጠራው። የራሔል ሞት። ያዕቆብም ከቤቴል ተጓዘ፣ በጋዴር ግንብ አጠገብ ድንኳን ተከለ። ወደ ኤፍራታም ለመድረስ በቀረበ ጊዜ ራሔልን ምጥ ያዛት፣ በምጡም ተጨነቀች። በምጥ ሳለችም አዋላጂቱ አትፍሪ፣ ይህኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። ከዚያ በኋላ ነፍሷ ልትወጣ ደረሰች። ሞቷ በእርሱ ሆኗልና ስሙን የጭንቀቴ ልጅ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታም በምትወስደው መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሷም እስከ ዛሬ የራሔል የመቃብር ሐውልት ትባላለች። ከዚህም በኋላ እስራኤል በዚያች ምድር ሳለ ሮቤል ሄደ፣ ከአባቱ ከያዕቆብ እቅብት ከባላ ጋርም ተኛ። እስራኤልም ሰማ፣ በፊቱም ክፉ ነገር ሆነ። የያዕቆብ ልጆች
የያዕቆብም ልጆች 12 ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ቢንያም። የራሔል አገልጋይ የባላ ልጆች ዳን፣ ንፍታሌም። የልያ አገልጋይ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። የይስሐቅ ሞት። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡባት በአርባቅ ከተማ ወደምትገኝ ወደ መምሬ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ሸምግሎ ዕድሜንም ጠግቦ ሞተ፣ ወደ ወገኖቹ ተጨመረ። ልጆቹም ኤሳውና ያዕቆብ ቀበሩት።